ወራህመቱላሂ ወበረካቱ። እንደምን አላችሁ የሙዘጎራ ቤተሰቦች? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንዴት ከረማችሁ? ሙዘጎራ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሰብስክራይብ ማድረግ እንዳይረሳ፣ ሻር አድርጉ ማለት ነው። እና ዛሬ አዲስ አበባ እላችኋለሁ ላስጎብኛችሁ ብዬ ነው ሀገራችሁ እናማ ጫጫታ ስለሆነ ብዙ አይሰማም። እናማ ይህንን ይመስላል። ዛሬ ቦሌ ነኝ። ስለ ደከመኝ ነው ድምጤ የጠፋፋባችሁ። ድምጤ አይሰማም ግን ደክሞኝ ነው። እናማ ይሄ ምን ይመስላል አዲስ አበባ። እኔ ያለ እናንተ አይሆንም ተመች ላስጎመኛችሁ ብዬ ነው እላችኋለሁ። እና ላይክ ሰብስክራይብ ሼር ማድረጋችሁ እንዳትረሱ፣ አበረታቱ። ያው እኔም ቪዲዮ በአመት ነው የሚላከው። እንግዲህ በአመት አንድ ቪዲዮ ነው የሚለቀቀው። እና ስለ ደከመኝ ደግሞ በቃ ቁጭ ብዬ ነው መቀርጸው። እና ደግሞ ያዘኝ ጉንፋን አትጠይቁ። ጉንፋን ደበላለኩት መሰለኝ ጉንፋኑ ዝቄው መጣሁ። እናም ያው ስሄድም ስላልቀረጥኩላችሁ አሁን እንኳን ልቀረጥላችሁ ብዬ ነው እላችኋለሁ። ሀባቢ ሰው ነው የምላችሁ። እኔ በቀን ይሄን ያህል ካወጣ ኢትዮጵያ ከዛሬ 2 አመት 3 አመት በኋላ ባዶዋን ትሆናለች ብዬ ስጋት አለብኝ ነው የምላችሁ። በቀን ይሄን ያህል ከሆነ የሚመጣው እዛ ላይ እያለሁ ነበር ቪዲዮ የምቀርጠው፣ ግን አንመቼ ብሎ ነው እንጂ ያንን ጉድን ያየሁት እናንተም እንድታው ማለት ነው። እዚህ ትንሽ ሰው ናቸው ያሉት፣ ትንሽ የሚባሉ ግን ሰው ያለው ሌላ ቦታ ነው። መግቢያው ላይ ብታው መፍለክለኪያ የለም። ኢትዮጵያ ይሄን ያህል እያለ ከሆነ የሚወጣው በየቀን ከ3 አመት ከ2 አመት በኋላ ሀገሯ ባዶ ትሆናለች ብዬ ስጋት አለብኝ ነው የምላችሁ። እንደኔ ያሳሰባችሁ ብኖሩ ያሳስባችሁም ብዬ ተስፋ አደርጋለሁ። ሀገራችን ነው ወጣት ካለለ ባዶ ነው። ምን ያደርግ ወላሂ እኔ በጣም ነው ያዘንኩት። የምሬን ነው፣ እየቀለልኩ አይደለም። ሸንም በቀን ይሄን ያህል ካወጣ በቃ ሀገሩ ባዶ መሆኑ ጥርጥር የለውም። እናም ወላሂ ሀገራችንን ያረጋጋው ልቦና ይስጠን። ያልተሰደዱት የማይሰደዱ የተሰደድነውም በሀገራችን ምን እንኖራለን አድርገን እላችኋለሁ። ሀባቢ የዛሬ ቪዲዮ ይህን ይመስል ነበር። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣው ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ። ይኸው እና እጅሬ ነጫጮች ሁላ እዚያው ናቸው እምላችሁ። እነሱ እኛን አንላቀቅ ብለዋል። ጉድ ነው። ወንድ ሴቱ ማቶች፣ ህፃናቶቹ፣ ምናምኖቹ፣ አዛውንቶቹ እና ይሄንን ይመስላል እላችኋለሁ።